አንረጋጋም። ለብቻችን ቁጭ ብለን አንረጋጋም። ከሰው ጋር ተነጋግረንም አንረጋጋም። መረጋጋት የለም። እኛም አንረጋጋም፣ ልጆቻችንም አይረጋጉም። የሚያረጋጋው መንፈስ ከኛ ተለይቷል። ስለዚህ ሁላችንም በቃ እንንቀዠቀዣለን። አንድ ነገር ተረጋግተን ማሰብና መወሰን እስከማንችልበት ደረጃ ላይ ደርሰናል። ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ህይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት 6 ሰዓት 9 ሰዓት 11 ሰዓት ማታ 3 ሰዓት የአንበሶችን አፍ ዘጋ። እግዚአብሔር አምላካችን የጠላቶቻችንን አፍ ይዝጋልን። ነቢየ እግዚአብሔር ቅዱስ ዳንኤል ችግር ውስጥ በወደቀበት ሰዓት፣ ታስሮ በጉድጓድ ውስጥ በታሰረበት ሰዓት፣ የሚረዳው የሚያግዘው የሚደርስለት ሰው ባጣ ሰዓት፣ ሰው እያለው ሰው በሌለበት ሰዓት ይሄ የእግዚአብሔር ሰው ነቢየ እግዚአብሔር ቅዱስ ዳንኤል ከወደቀበት በመከራ ካለበት ይልቁንም ደግሞ ከተከበበበት አንበሳ እግዚአብሔር እንዲያድነው እንዲታደገው ወደ እግዚአብሔር ለመነ፣ እግዚአብሔርን ተማጸነ። በዚህን ሰዓት እግዚአብሔር አምላክ ከሰባቱ ሊቃነ መላእክት በሁለተኛ ማዕረግ ላይ የሚገኘውን ይህንን ገናና መልአክ ቅዱስ ገብርኤልን ላከለትና ታደገው። ከአንበሶችም አፍ አስጣለው። አንበሶቹ ነቢየ እግዚአብሔር ቅዱስ ዳንኤልን ሊዘነጣጥሉት ሊበሉት በመጡ ሰዓት ቅዱስ ገብርኤል ሆይ የአንበሶችን አፍ ዝጋልኝ፣ ከነዚህም ከመበላት አድነኝ፣ ታምርን ግለጽልኝ ብሎ ይሄንን ገናና መልአክ ሲማጸነው ይሄ ታላቁ መልአክ ቅዱስ ገብርኤል እንዳይነ ጥቅሻ መጣና የጠላቶቹን የአንበሶቹን ይልቁንም ደግሞ የጠላቶቹንም የሰዎችን ክፋታቸውን የአንበሶችን ደግሞ አፋቸውን ዘጋለት። ይበላል፣ ይቦጫጨቃል፣ ይዘነጣጠላል ተብሎ የተጣለው ዳንኤል ሊበሉት የመጡት አንበሶች ጭራሽ እየላሱት እያጫወቱት እየሰገዱለት የራሱ ጠላቶች እንግዲህ ተመለከቱ ማለት ነው። በዚህን ሰዓት ዳንኤል እጅግ በጣም ደስ አለውና አምላኬ አለ። ማን አለ? አምላኬ አለ። ሁላችንም በጸሎታችን ውስጥ አምላኬ ብለን እንጠራለን አይደል? እግዚአብሔር አምላክ ለኛ አምላካችን ነው። ስለዚህ ዳንኤል አምላኬ መልአኩን ላከና የአንበሶችን አፍ ዘጋ አለ። ዛሬ ብዙ ጠላቶች አሉ፣ የክፋት አፋቸውን የሚከፍቱ የተንኮል አፋቸውን የሚከፍቱ እናንተን በክፋት ለመጣል ብዙ ርቀት የሚሄዱ ሰዎች አሉ። እንደዚህ አይነት ፈተናና ችግር ውስጥ የወደቀን ሰዎች እንደ ዳንኤል ይህንን ታላቁን መልአክ ጠርተን ቅዱስ ገብርኤል ሆይ የጠላቶቼን አፍ ዝጋ፣ ጠላቶቼን አሳፍርልን ካል ይሄ ታላቁ መልአክ ቅዱስ ገብርኤል ይዘጋል። ምክንያቱም ጸጋው፣ ሹመቱ፣ በረከቱ፣ ስራው ይሄ ስለሆነ እግዚአብሔር አምላክ በጠላቶቻችን ላይ እንድንሰለጥን ያደረገን ቅዱስ ገብርኤልን ሰጥቶን ነው። እኛ ስጋ ለባሽነን በራሳችን ምንም የምናደርገው ነገር የለም። ነገር ግን እንደነዚህ አይነት ቅዱሳን መላእክትን ይዘን መሻገር እንችላለን፣ ማለፍ እንችላለን፣ የጠላቶቻችንን አፍ ማዘጋት እንችላለን። ስለዚህ ነቢየ እግዚአብሔር ቅዱስ ዳንኤል አምላኬ መልአኩን ልኮ የአንበሶችን አፍ ዘጋ አለ። በዛሬው ዕለት ሐምሌ 19 ቀን እግዚአብሔር አምላካችን ይህንን ታላቁን መልአክ ልኮ የጠላቶቻቸውን አፍ የዘጋበት ያሳፈረበት እናቱን ቅድስት ኢየሉጣንና ሕፃኑ ቂርቆስን ደግሞ ከእሳት ያወጣበት ታላቅ ቀን ነው። እንደምታውቁት ቤተክርስቲያናችን ይህንን ታላቁን መልአክ በዓመት 2 ጊዜ በሰፊው ታከብራለች፣ ታነግሳለች። የመጀመሪያው ታኅሳስ 19 ቀን ነው። ይሄ ቀን ደግሞ 3 ደቂቅን ወይም ደግሞ 3ቱን ወጣት አናንያ፣ አዛርያ፣ ሚሳኤል የሚባሉትን ከእሳት ተጥለው ያወጣበት ነው። ይሄ ታሪክ በመጽሐፍ ቅዱስ በተለይም ደግሞ በብሉይ ኪዳን ዘመን የተደረገ ታሪክ ነው። በትንቢተ ዳንኤል በምዕራፍ 3 ጀምሮ ሙሉ ታሪኩን ታገኙታላችሁ። ቤታችሁ ስትገቡ ማንበብ ትችላላችሁ። ናቡከደነጾር የተባለ አላዊ ንጉስ ቁመቱ 60 ክንድ ወርዱ ደግሞ 6 ክንድ የሆነ የወርቅ ምስል አቁሞ እነዚህን 3ቱን ወጣት ለጣዖት ስገዱ፣ እግዚአብሔርን ካዱ ባላቸው ሰዓት የለም እኛ እግዚአብሔርን አንክድም ለጣዖት አንሰግድም በማለት
በብዙ መከራና ፈተና አልፈው በመጨረሻ በእሳት ውስጥ በተጣሉ ጊዜ ይሄ ታላቁ መልአክ ቅዱስ ገብርኤል መጥቶ ከዛ ከእሳት አዳናቸው፣ ወይም ደግሞ አራተኛ ሰው መስሎ ታይቶ ታደጋቸው። በጣም የሚደንቀው የታኅሳስ ቅዱስ ገብርኤል ክብረ በዓሉ በመጽሐፍ ቅዱስ የተጻፈና የተከተበ የተቀመጠ ነገር ነው። በትንቢተ ዳንኤል በምዕራፍ 3 ጀምሮ እንደነገርኳችሁ እዛ ላይ ማየትና መመልከት ይቻላል። ይሄ በዘመነ ብሉይ ኪዳን የተደረገ ታምርና ታሪክ ነው። ነገር ግን ዛሬ የምናከብረው በብሉይ ኪዳን ዘመን ያልተደረገ በሐዲስ ኪዳን ይልቁንም ደግሞ በዘመነ ሰማዕታት ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከሞተና ካረገ በኋላ በቤተ ክርስቲያናችን ዘመነ ሰማዕታት የሚባል ጊዜ አለ። ያ ጊዜ ደግሞ ብዙ ሰማዕታት የተገደሉበት፣ አብያተ ክርስቲያናትና ገዳማት የፈረሱበት፣ ምዕመናንና ምዕመናት ክርስቲያኖች ደግሞ ሀገራቸውን፣ ቤታቸውን፣ ቀያቸውን ጥለው የተሰደዱበት፣ በሰው ሕሊናና ልቦና የማይታሰብ መከራ የተቀበሉበት ጊዜ ነበረ። በዘመነ ሰማዕታት እንግዲህ ገድለ ቅዱሳንን ስንመለከት ከምናገኛቸው ገድላት ውስጥ አንዱ በዛሬው ዕለት ስማቸውን የጠራናቸው የእናታችን የቅድስት ኢየሉጣና የሕፃኑ የቅዱስ ቂርቆስ ገድል ነው። እንግዲህ እነዚህ ልጅና እናት ሮም በአሁኗ ደግሞ በጣሊያን አንጌቤን በምትባል ሀገር ነበር የሚኖሩት። በዛ ሀገር እጅግ በጣም እግዚአብሔርን የማይፈራና የማያፍር፣ ክርስቲያኖችን የሚያሳድድ የሚጨፈጭፍ፣ አብያተ ክርስቲያናትን የሚያፈርስ፣ ለክርስቲያኖች ማዕትና መቅሰፍት የነበረ እለእስክንድሮስ የሚባል አላዊ ንጉሥ ተነስቶ ነበረ። በዛን ዘመን ብዙ ክርስቲያኖች ክርስቲያን በመሆናቸው ብቻ ጌታችን መድኃኒታችን ኢየሱስ ክርስቶስን በማምለካቸው ብቻ ብዙ መከራና ፈተና ስደት ይደርስባቸው ነበረ። ይህ ስደትና ፈተና መከራ ከደረሰባቸው ሰዎች አንዱ ሕፃኑ ቂርቆስና ቅድስት ኢየሉጣ ናት። መከራውን ፈተናውን የመጣውን ማይበል እነሱም እንደሰው ፈርተው ሸሽተው እስኪ ይሄ ፈተና ጊዜ እስኪያልፍልን ድረስ ዞር እንብል፣ ፈተናው የሚልፍ ፈተናው ካለፈ በኋላ እንመጣለን፣ ክርስትና ሕይወታችንን እንቀጥላለን ብለው ከሮም ተነስተው አንጌቤን ከሚባል ሀገር ተነስተው ወደ ጠርሴስ ወደምትባል ሀገር ሄዱ። በዛም ሲሄዱ የነበረው መከራ አንድ አይነት ነው። በተለይ ደግሞ እለእስክንድሮስ ሁለቱን ይፈልጋቸው ነበርና ወታደሮች ልኮ አሲዞ አመጣቸው። ከዛ በእውነት እኔ በዚህ መድረክ ላይ ልነግራችሁም አልችለው በገድሉ ላይ እጅግ በጣም በሰፊው ስለተገለጸ ሰዓት ስለማይበቃን እንጂ እናትና ልጅን እጅግ በጣም መከራ አብዝቶባቸው በብዙ ፈትኗቸው በመጨረሻ የሚያደርገውን ሲያጣ በዛሬው ዕለት ለጣዖት አትሰግዱም ወይ ክርስቶስን አትክዱም ወይ ተብለው የለም ለጣዖት አንሰግድም ክርስቶስን አንክድም፣ ለጣዖት የማትሰግዱ ክርስቶስን የማትክዱ ከሆነ የሚጠብቃችሁ የእሳት ሞት ነው ብሎ እሳቱን አነደደ። ከዛ በኋላ እነዚህን እናትና ልጅ በዛ በእሳት ውስጥ ጣላቸው። እኔ በጣም የሚገርመኝ ገድሉን ስትመለከቱት አሁን ብዙዎቻችን በራሳችን ቤት በራሳችን ሕይወት ባለን ቦታ አንጸልይም፣ እግዚአብሔርን አናመሰግንም። የጸሎት ቦታና ጊዜ እያለን የጸሎት ሰዓትና ሁኔታ እያለን ብዙዎቻችን አንጸልይም። ለዛም የማንጸልየው ለራሳችን ችግርና ፈተና መከራ ነው። እግዚአብሔር እንዲምረን እንዲያድነን ችግራችንን እንዲፈታልን ሕይወታችንን እንዲያስተካክልልን የራሳችን ምቀኞች ሆነን አንጸልይም። እኔ በጣም የሚደንቀኝ እነዚህ እናትና ልጅ ወይም ደግሞ ቅዱስ ቂርቆስና ቅድስት ኢየሉጣ በእሳት ውስጥ በተጣሉበት ሰዓት እግዚአብሔር አምላክ ከዚህ ሰዓት እንዲያድናቸው እንዲያወጣቸው ወደ ቅዱስ ገብርኤል ይለምኑና ይማጸኑ ነበረ። እግዚአብሔር ሆይ ከዚህ ሰዓት አድነን፣ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ሆይ ከእሳት ታደገን፣ 3 ደቂቅን እያለ ይልቁንም ሕፃኑ ቂርቆስ 3 ደቂቅን እንዳዳንካቸው እኔንም እናቴንም አድነኝ፣ ከዚህ ሰዓት አውጣኝ፣ የእሳቱንም ነበልባል አጥፋልኝ እያለ ወደ ቅዱስ ገብርኤል ይለምናል። ይሄ እኮ እንዴት አይነት ጽናትና መታደል ነው! ሰው በእሳት ተጥሎ እቃጠላለሁ ብሎ ያስባል እንጂ ሕሊናና ልቦናውን ገዝቶ ተረጋግቶ ወደ እግዚአብሔር አይጸልይም፣ አይለምንም። ይቃጠላል እንጂ ከሚቃጠለው እሳት አውጣኝ አድነኝ አይልም። በጣም የሚደንቅ ነው። እነሱ ግን እግዚአብሔር አምላክ ከዚህ እሳት እንዲያድናቸው መልአኩ ደግሞ እንዲታደጋቸው በዛ በተጣሉበት በእሳት ውስጥ ሆነው ይጸልዩና ይለምኑ ነበረ። እግዚአብሔር አምላክ ልመናቸውን ጸሎታቸውን ሰማና ይህንን ታላቁን መልአክ ቅዱስ ገብርኤልን ወደ እነሱ ላከ። ወደ እነሱ ምን አደረገ አልኳችሁ? ወደ እነሱ ላከ ማለት ነው። በዚህ በትንቢተ ዳንኤል በምዕራፍ 9 ቁጥር 21 ላይ እንዲህ የሚል ቃል አለ። ገብርኤል በሉ እስኪ እነሆ እየበረረ መጣ፣ በማታም መስዋዕት ጊዜ ዳሰሰኝ፣
በእውነት ቅዱስ ገብርኤል ሁላችንንም ይዳሰን። ይሄ ታላቁ መልአክ ከሰማይ ወርዶ ክንፉን እያማታ እየበረረ እንደሚመጣ ነቢየ እግዚአብሔር ቅዱስ ዳንኤል በምዕራፍ 9 ቁጥር 21 ላይ ተናግሯል። ገብርኤል እነሆ እየበረረ መጣ፣ በማታም በመስዋዕት ጊዜ ዳሰሰኝ አለ። ገብርኤልን የሚጠሩት፣ ገብርኤልን የሚማጸኑት፣ ገብርኤልን በችግራቸው ጊዜ ድረስልኝ ብለው የለመኑት ሰዎች ቅዱስ ገብርኤል ወደ እነሱ እየበረረ ይመጣል። ሲመጣ አያዩትም። ችግራቸውን ሲነግሩትም እነሱ አያዩም። ነገር ግን በችግራቸው፣ በፈተናቸው፣ በመከራቸው መካከል ጣልቃ በመግባት ያንን ያርቅላቸዋል። ለሕፃኑ ቂርቆስና ለቅድስት ኢየሉጣ ግን ዳንኤል ገብርኤል እነሆ እየበረረ ወደ እኔ መጣ እንዳለ ወደ እነሱ እየበረረ መጣ። በእውነት ቅዱስ ገብርኤል እየበረረ ወደ እኛ ይምጣልን። ዛሬ ቅዱስ ገብርኤል ሊያስወግድልን የሚገባን ብዙ ችግር የለንም አለን። በዘመናችን መላእክት አያስፈልጉም፣ አያማልዱም፣ አይራዱም፣ አይረዱም የሚሉ ብዙ ሰዎች አሉ፣ ትሰማላችሁ። በነገራችን ላይ ለእኛ ለሰው ለዛውም በስባሽ ፈራሽ ስጋ ለለበስን ለተራ ሰዎች ለእኛ አይደለም እኮ ቅዱስ ገብርኤል እንደው ሰው ያስፈልገናል አያስፈልገንም? ዛሬ እኮ ለሰው ሰው ያስፈልገዋል። ስጋ የለበሰው ደካማው እንደው ብትደገፉት እንደ ሸንበቆ የሚሰበረው ተስፋ ሰጥቶ ተስፋውን የሚያጥፈው እውነት ተናግሮ ሐሰት የሚናገረው ሰው እንኳን ለሰው ያስፈልጋል። ይሄ ታዲያ ቅዱስ ገብርኤል ለኔና ለእናንተ ያስፈልጋል አያስፈልግም? ያስፈልጋል። ቅዱስ ገብርኤልን የሚማጸኑ ሰዎች የቅዱስ ገብርኤልን እርዳታ ይልቁንም ደግሞ መላካዊ እርዳታ ያገኛሉ። በተጣሉበት ሰዓት ቅዱስ ገብርኤልን ጠሩት። ይሄ ገናናው መልአክ ቅዱስ ገብርኤል ወደ እነሱ መጣ። የሚነደውን እሳት አቀዘቀዘ፣ እንደ ውሃ አደረገላቸው፣ ከሚነደው እሳት አወጣቸው። በእውነት እግዚአብሔር ከሚነደው እሳት ያውጣል። ብዙዎቻችን ዛሬ ችግር የለብንም አለብን። ትዳራችን ሰላም የለውም፣ እንደ እሳት ይነዳል። ሕይወታችን ሰላም የለውም፣ በበሽታ እንነዳለን፣ በፈተና እንቃጠላለን። በብዙ የመከራ እሳት ታጥረን ያለን ሰዎች አለን። በሕይወታችን በየትኛውም አቅጣጫ የሚነደውን የፈተና፣ የመከራ፣ የበሽታ፣ የችግር እሳት እንዲጠፋልን የምንፈልግ ከሆነ ቅዱስ ገብርኤልን እባክህ እንደው ቅዱስ ገብርኤል የሚነደውን የሕይወቴን የመከራዬን እሳት አጥፋልኝ፣ እንደው ታሪክ ስራልኝ ካላችሁት ቅዱስ ገብርኤል ይሄንን ያደርጋል። ስራው ስለሆነ ማለት ነው። ለእናትና ልጅ ያደረገው ይሄንኑ ነው። በዛሬው ዕለት ይሄ ታላቅ መልአክ መጣና እነዚህን እናትና ልጅ በተጣሉበት እሳት ውስጥ አረጋጋቸው። ምን አደረጋቸው? አረጋጋም። ለብቻችን ቁጭ ብለን አንረጋጋም። ከሰው ጋር ተነጋግረንም አንረጋጋም። መረጋጋት የለም። እኛም አንረጋጋም፣ ልጆቻችንም አይረጋጉም። የሚያረጋጋው መንፈስ ከኛ ተለይቷል። ስለዚህ ሁላችንም በቃ እንንቀዠቀዣለን። አንድ ነገር ተረጋግተን ማሰብና መወሰን እስከማንችልበት ደረጃ ላይ ደርሰናል። ይህንን ታላቁን መልአክ ቅዱስ ገብርኤልን የምትማጸኑ ሰዎች አንዱ በሕይወታችሁ የምታተርፉት መረጋጋት ነው። በነገራችን ላይ መረጋጋት ሲባል ቀላል ነገር እንዳይመስላችሁ። ለምሳሌ እንደው አሁን በቀላሉ ልንገራችሁ። አሁን በዚህ በዘመነ ቲክቶክ አብዛኛው ሰው ለብቻው ቁጭ ብሎ መረጋጋት ስላልቻለ ራሱን ለመሸሽ ወይም ደግሞ ራሱን በሆነ ነገር ውስጥ ለመደበቅ ቲክቶኩን ይከፍትና ዝም ብሎ ያያል። አይቶም ደግሞ እኮ አይረጋጋም፣ ስክሮል ያደርጋል። አንዱን ያያል፣ አንዱንም አይቶ አይረጋጋም፣ ሌላ ያያል። ቀኑን ሙሉ ሌሊቱን ሙሉ ሳይረጋጉ የማያረጋጋ ነገር እያዩ ሳይረጋጉ የሚኖሩ ሰዎች አሉ። እነዚህን ሰዎች ወደ አንድ ገዳም ወስዳችሁ አይደለም ለ3 ቀን ለ3 ሰዓት ቁጭ ብታረጓቸው ያብዳሉ። መረጋጋት ሲጠፋ አንድ ቦታ ቁጭ ብለን ስለ ራሳችን ማሰብ አንችልም። በነገራችን ላይ ብዙ ሰዎች ስለማይረጋጉ እንደው ለችግራቸው ቤተክርስቲያን ገብተው ጸሎታቸውን አድርገው ወይም ደግሞ ጸሎታቸውን እስኪያደርጉ ድረስ መረጋጋት አቅቷቸው ጸሎታቸውን የሚተው ሐሳባቸው የሚበታተንባቸው ጸሎታቸውን ከጨረሱ በኋላ ለ10 ለ15 ደቂቃ ቁጭ ብለው በልቦናቸው በህሊናቸው ከእግዚአብሔር ጋር ለመነጋገር ለመመካከር ጊዜ ያጡ መረጋጋት ያቃታቸው ቤተክርስቲያንን እብስ ብሎ የሚወጡ በጣም እልፍ ሰዎች አሉ። በሚያረጋጋው ቦታ የማይረጋጉ ብዙ ሰዎች አሉ። የሚያረጋጋንን መንፈስ ቅዱስ ስናጣ በቤተ ክርስቲያን ውስጥ መረጋጋትን እናጣለን። የሚያረጋጋው ቦታ መረጋጋት ያቅተናል። እና እኔ ደንቀኛል። አንዳንድ አሁን ከቅዳሴ ስንወጣ እንደው በቃ ሰው እቱ በሰላም እስኪባል አይጠብቅም። ንቅል ብሎ ብር ብሎ ግር ብሎ ይሄዳል። ወይ ጉድ እላለሁ። ሰው በዚህ ደረጃ ነው ከራሱ ጋር የተጣላው። ሰው በዚህ ደረጃ ነው እግዚአብሔር ቤት መጥቶ ተረጋግቶ መሄድ እንደው ያልቻለው እያልኩ በጣም ይገርመኛል። እና መረጋጋት ያቅተናል።
በሕይወታችሁ መረጋጋት ያቃታችሁ ሰዎች ይሄንን መልአክ ቅዱስ ገብርኤልን ተማጸኑት። አረጋጊ መልአክ ነው፣ አጽናኝ መልአክ ነው፣ ያረጋጋል። ታውቃላችሁ አይደል? እመቤታችን ድንግል ማርያምን አበሰራት፣ አረጋጋት፣ ብዙ ነገር አደረጋት። እንደውም ስለ እመቤታችን ካነሳን ዘንድ በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 27 ጀምሮ መልአኩም ወደ እርሷ ገብቶ ደስ ይበልሽ አላት። ምን አላት? ደስ ይበልሽ አላት። አረጋጋት፣ ደስታን ሰጣት። ደስታ ስለነበራት እመቤታችን ደስ ይበልሽ ብሎ ቅዱስ ገብርኤል አረጋጋት፣ ሰላምታ ሰጣት። ከዛም በኋላ ጸጋን የተሞላሽ ሆይ ጌታ ካንቺ ጋር ነው፣ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ሰላምታውን አቀረበላት። ከዛ በኋላ እመቤታችን የእግዚአብሔርን ጸጋ እንደተመላች፣ የእግዚአብሔርን ጸጋ እንደታደለች፣ የእግዚአብሔርን ጸጋ እንደያዘች ይሄ ገናናው መልአክ ጸጋን የተሞላሽ ብሎ ነገራት። ዛሬኛ ምንድነው የሞላን? እስኪ እንደው ጸጋ እግዚአብሔር ነው በውስጣችን የሞላው፣ ሰላም እግዚአብሔር ነው በውስጣችን የሞላው፣ ፍቅርና አንድነት ክብር ነው በውስጣችን የሞላው። ምንድነው እስኪ የሞላው? በእውነት ክፉ መናፍስት ነው አይደል ውስጣችን የሞሉት? ክፉ ሐሳብ ነው ውስጣችን የሞላው። አንዳንዶቻችን ከጸጉር እስከ ጥፍር የዝሙት መንፈስ ሞልቶ ተቆጣጥሮ የሚያሰቃየን ሰዎች አለን። የዝሙት ሐሳብና ዝሙት ብቻ የተሞላን ሰዎች አለን። ያንን እያሰብን የምንጨነቅ የምንሳቀቅ ግራ የምንጋባ ብዙ ሰዎች አለን። እመቤታችን ግን ጸጋ እግዚአብሔር ነው የተሞላቸው። አንዳንዱ ሰላም ማጣትን መረበሽን የተሞላ አለ። ራሱ ተጨንቆ ራሱ ተረብሾ ትዳሩን ይረብሻል፣ ልጆቹን ይረብሻል፣ አጠገቡ ያለውን ቤተሰብ ይረብሻል። ተረብሾ ለሌሎቹ የመረበሽ ምክንያት ይሆናል። ምክንያቱም መንፈስ ቅዱስ ውስጣችን ስላልመላ። እመቤታችን ግን ጸጋ እግዚአብሔር የሞላባት ናት። ዛሬ እስኪኛ ምንድነው የሞላን? አንዳንዱ ክፋት ነው የሞላበት፣ አንዳንዱ ተንኮል ነው የሞላበት፣ አንዳንዱ ሸር ነው የሞላበት፣ አንዳንዱ አንዱን እንዴት እንደሚጥል ክፉ ሐሳብ ነው የሞላበት፣ አንዳንዱ ደግሞ እከሌ ከሌት እንዴት በለጠችን ብሎ ምቀኝነት ነው የሞላበት። እኔ ገርመኛል። በአሁን ሰዓት እኮ ምቀኝነቱ ከቤተ ክህነትም ከቤተ መንግስትም ከቤትም ከማህበረሰብም ሞልቶ ታርፎ ሰፍኖ ይኸው ችግር ውስጥ ገብተናል። ምቀኝነትና ክፋት ከአፍ እስከ ገደፍ የመላበት ዘመን ቢኖር ይሄ ዘመን ነው። አብዛኛው ሰው ችግር ውስጥ ገብቷል። የገዛ ጓደኛው የገዛው ቤተሰቡ ምቀኛ ሆኖበታል። ጥሩ ነው ብላችሁ የተጠጋችሁት ሰው ከትንሽ ጊዜ በኋላ ሌላ ሰው ሆኖ ታገኙታላችሁ። ምክንያቱም የምንጠጋቸው ሰዎች ጸጋ እግዚአብሔር የሞላቸው ሳይሆን ክፋት የሞላቸው ክፉ መንፈስ የሞላቸው ነው። አንዳንዶቻችን ደግሞ ምንም በማናውቀው የቤተሰቦቻችን ዛር ሞልተውናል። አንዳንዱ ደግሞ አብሮ ያደገው አይነ ጥላ ውስጡ ሞልቶታል። አንዳንዱ ደግሞ መተቱ ክፋቱ ብዙ ነገር ተሞልቶ የሚሰቃይ ብዙ ሰው አለ። እመቤታችንን ግን ቅዱስ ገብርኤል ጸጋን የተመላሽ ብሎ አረጋጋት። በእውነት እግዚአብሔር አምላክ የሚያረጋጋውን መልአክ ለሁላችንም ይላክልን። እርሷን ባየችው ጊዜ ከንግግሩ የተነሳ በጣም ደነገጠች ይላል። ወላዲተ አምላክ እመቤታችን ይሄንን ገናናውን መልአክ ቅዱስ ገብርኤልን ስትመለከት አንደኛ ተረጋጋች። ከግርማው ከድምፁ የተነሳ ይሄንን ደግሞ የምስራች ስትሰማ እመቤታችን አየችና ቅዱስ ገብርኤልን ስታየው ደነገጠች። ቅዱስ ገብርኤል ያስደነግጣል። ቅዱስ ገብርኤል ያስፈራል። ባለ ግርማ ነው። እንኳን እኔና እናንተ መጽሐፍ ቅዱስ የሚናገረው እመቤታችን ድንግል ማርያም መልአኩን እንኳን ስታይ እንደደነገጠች ተናግሯል። እኛ ቅዱስ ገብርኤል ስሙ ሲጠራ እንደነግጥም። አሁን ያለው ትውልድ ቅዱስ ገብርኤል ስሙ ሲጠራ አይደነግጥም። እንደውም አፍ ይካፈታል፣ አፉን ወደ ሰማይ ይከፍታል፣ መልአኩ ላይ ደግሞ እንጥጥ ይላል። ይህንን የሚያስደነግጥ መልአክ በእውነት አፋቸውን የሚከፍቱበት በነፍሳቸው ዋጋ ያገኛሉ። እርሷን ባየችው ጊዜ ከንግግሩ በጣም ደነገጠች። ይህ እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ወይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ አላት። ምን አታድርጊ አላት? አትፍሪ። ቅዱስ ገብርኤል አትፍሩ ነው የሚለው። ታስታውሳላችሁ አይደል? ሰለስቱ ደቂቅን በተጣሉ ጊዜ አይዟችሁ እሳቱ አያቃጥላችሁ እኔ ስላለው አትፍሩ አላቸው። አልፈሩ። ሕፃኑ ቂርቆስና ቅድስት ኢየሉጣም እሳቱ ሲጣሉ እኔ ያለው አይዟችሁ አትፍሩ። ቅዱስ ገብርኤል ሁሌ የሚናገረው ለወዳጆቹ አለውላችሁ አትፍሩ ነው። ዛሬ ግን እኛ በፍርሃት ውስጥ ወድቀናል። ትዳሩ የሚያስፈራው አለ፣ ሀገሩ የሚያስፈራው አለ፣ ሰላሙ የሚያስፈራው አለ፣ ጤናው የሚያስፈራው አለ። ብዙ ነገር ያስፈራናል። ብቻ በፍርሃት ተውጠናል፣ በፍርሃት ተይዘናል፣ በፍርሃት ታጥረናል። ነገር ግን ቅዱስ ገብርኤል በእውነት ለወዳጆቹ የሚናገረው ቃል አለውላችሁ አይዟችሁ አትፍሩ ነው የሚለው። ቅዱስ ገብርኤልን የያዘ ደግሞ አይፈራም። ፍርሃትን የሚያርቀውን መልአክ የያዘ ሰው አይፈራም። ብዙዎቻችሁ ትፈራላችሁ አይደል? ከዛሬ ነገ ሞታለሁ ብላችሁ የምትፈሩ አላችሁ። ከዛሬ ነገ ህይወቴ ይበላሻል ብላችሁ የምትፈሩ ሰዎች አላችሁ።
የጀመርኩት ነገር ከፍጻሜ አይደርስም ብላችሁ የምትፈሩ ሰዎች አላችሁ። ብቻ በየትኛውም አቅጣጫ የምንፈራ የምንተባ ብዙ ሰዎች አለን። እንዲህ አይነት ችግር ያለብን ሰዎች አንዱ መፍትሄና መድኃኒቱ ይሄ ታላቁ መልአክ ቅዱስ ገብርኤል ነው። ስለዚህ እመቤታችንን በቃ አትፍሪ ነው ያላት ቅዱስ ገብርኤል። በእውነት ሁላችንንም አትፍሩ ይበለን። ቅዱስ ገብርኤልን የሚሰው ፍርሃት ይርቅለታል። መልአኩን ከያዛችሁ ምን ትሆናላችሁ? ምንም አትሆኑም። ፍርሃትን የሚያርቀውን የሚያስፈራውን መልአክ ከያዛችሁ አትፈሩም፣ ትፈራላችሁ። ብትፈሩም ራሱ እንደ ሰው ስጋ ነውና የለበሳችሁት ፍርሃታችሁን ማን ያርቅላችኋል? ይሄ ታላቁ መልአክ ቅዱስ ገብርኤል ያርቅላችኋል። እነሆ ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክም የአባቱን የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ላይ ለዘላለም ይነግሣል፣ ለመንግስቱም መጨረሻ የለውም። ማርያምም መልአኩን ወንድ ስለማላውቅ ይህ እንዴት ይሆናል አለች። አሁንም እመቤታችን መልአኩ ፊት ነው የቆመችው። ንግግር ጀምራለች፣ ቀጥላለች። መልአኩን ጠየቀችው። ጌታችን መድኃኒታችን ኢየሱስ ክርስቶስን ከሦስቱ አካላት አንዱን እንደምትወልደው፣ መንግስቱ ዘላለማዊ እንደሆነ፣ ኃያል መካር አምላክ እንደሆነ እየነገራት፣ እሷ ግን አንድ ጥያቄ ጠየቀችው። ከሰማች በኋላ ይህ ነገር እንዴት ይሆንልኛል? ምክንያቱም እኔ ድንግል ነኝ፣ ወንድ አላውቅም፣ እንዴት ይሆናል ብላ መልአኩን ጠየቀችው። እኔ በጣም ይገርመኛል። መልአኩ ቅዱስ ገብርኤል ያለውን እንስማ። መልአኩም እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥም እርሷም ደግሞ በእርጅናዋ ወንድ ልጅ ጸንሳለች፣ ለእርሷም መካን ትባል ነበረች። ይህ 6 ወር ሆነ፣ ለእግዚአብሔር የሚሳነው ነገር የለምና አለ። በጣም ነው የሚደንቀው። ቅዱስ ገብርኤል እመቤታችንን ለማሳመን የሄደበት ርቀት ስትሄዱ በጣም ነው የሚደንቀው። እንዴት አይነት መዋደድና መከባበር ነው! ቅዱስ ገብርኤል መጣ፣ ነገራት። ወንድ አላውቅም አለች። ከዛ እንድታምን ብሎ ነገራት። አሁን ለዘካርያስ እንደዚህ ብሎ አላስረዳውም፣ አልነገረውም። በአንቺ ላይ መንፈስ ቅዱስ ይመጣል፣ የሚወለደውም በግብረ መንፈስ ቅዱስ ነው። ከዛስ አስቀድማ ከአንቺ በፊት የነበረችው ኤልሳቤጥ ዘመድሽ፣ እሷ ደግሞ መካን ነበረች፣ ልጅ የላትም። ካረጀች ካፈጀች በኋላ ጸነሰች። ስለዚህ እግዚአብሔር የሚሳነው ነገር እንደሌለ በዚህ ወቂ፣ በዚህ ተረጅ እያለ እመቤታችንን እያባበላት ለማስረዳት ይሞክር ነበረ። ወደ ዘካርያስ ሲመጣ ግን እንደዚህ አላደረገም። ካህኑ ዘካርያስ ልጅ አልነበረውም። በቤተ መቅደስ እያጠነ በነበረበት ሰዓት እግዚአብሔር አምላክ የተባረከ የተቀደሰ ልጅ እንዲሰጠው ይለምናል፣ መስዋዕት ያሳርጋል፣ ዕጣኑን ያጥናል። ከዕለታት አንድ ቀን ካህኑ ዘካርያስ በቤተ መቅደስ ዕጣን በሚያጥንበት መስዋዕት በሚያሳርግበት ሰዓት ይሄው መልአክ ቅዱስ ገብርኤል ወደሱ መጣ። ከመጣ በኋላ እነሆ ዘካርያስ እግዚአብሔር ጸሎትን ልመናን ሰምቷል፣ ወንድ ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ ብሎ እስከ ስሙ ምልክት ሁሉ ሲነግረው ካህኑ ዘካርያስ ምን አለ? እነሆ እኔ አርጅቻለሁ፣ ሚስቴም አፍጅታለች፣ ልማደ አንስት ቀርቷል። እኔ እንዴት ይሆንልኛል? ያንተ የምትነግረኝ ነገር የሚሆን ነገር ስላልሆነ ለማመን ለመቀበል ይቸግረኛልና እንዴት ይሆናል ብሎ መልአኩን ሲጠይቀው የነገርኩህን ነገር እስክታምን ድረስ አንደበትህ ዲዳ ይሁን ብሎ ቅዱስ ገብርኤል አንደበቱን ዘጋና ሄደ። ቅዱስ ገብርኤል ማድረግ የነበረበት የምስራቹን ስበክ፣ ተናገር፣ አጽናናው፣ ንገረው ነበረ። ካህኑ ዘካርያስ የቅዱስ ገብርኤልን መልአካዊ ብስራት ሲሰማ ያለማመን ችግር ውስጥ ወደቀ። ያላመነው በሶስት ምክንያት ነው። የመጀመሪያው ራሱ አርጅቷል፣ አፍጅቷል። ሁለተኛ ሚስቱ አርጅታለች፣ ከማርጀት ደግሞ አልፋ ተርፋ ደግሞ ልማደ አንስት ደግሞ ከሷ ቀርቷል። ሶስተኛ ደግሞ እሱ በነበረበት ዘመን አደለም መልአክ ተገልጦ ለሕዝብ ታይቶ የምስራች ሊናገርና ሊያረጋጋ ቀርቶ በጎ ህልምና ራእይ ከሰዎች ዘንድ ርቆ ስለነበረ በእነዚህ በሶስቱ ምክንያት ዘካርያስ የቅዱስ ገብርኤልን የምስራች ሰምቶ ለመቀበል ተቸገረ። ስለዚህ መልአኩ አንደበቱን ዘጋና ሄደ። በጣም የሚደንቀው ደግሞ እግዚአብሔር አምላክ ቅዱስ ገብርኤልን ወደ ድንግል ማርያም ሲልክ ምንድነው ያለው? አስቀድመ ካህኑ ዘካርያስን አንደበቱን ዘግተ ዲዳ እንዳደረግ ለሷ እንደዚህ እንዳታደርግ፣ እንዳታሳዝናት፣ እንዳታስቀይማት ሰላምታ እየሰጣት ቀስ ብላ አግባብተ ንገራት። ምክንያቱም የሚነገረው ከሰው ሊናና ልቦና በላይ ነው። ምክንያቱም የምትወልደው ከሶስቱ አካላት ነው። ከሶስቱ አካላት ቢሆንም ደግሞ ያለ ዘር ነው። ይሄ በጣም የረቀቀ የመለኮት ሚስጥር ስለሆነ ይሄንን ስትነግራት ቀስ ብለ ንገራት፣ አስረዳታ ነው። ከዛ ደግሞ ካህኑ ዘካርያስ ረግም አንደበቱን ዲዳ እንዳደረግ እሷን አታሳዝናት አለው። አሁን ቅዱስ ገብርኤል ወደ እመቤታችን ሲመጣ ሰላምታ ሰጣት። ጸጋን የተመላሽ
እግዚአብሔር ካንቺ ጋር ነው ያለ ነገራት። ከነገራት በኋላ የመጨረሻ ደግሞ የማስረገጫ የማሳመኛ የእምነት ቃል የተናገረው ቅዱስ ገብርኤል ቁጥር 37 ላይ ለእግዚአብሔር የሚሳነው ነገር የለም አለ። ምን አለ? ለእግዚአብሔር የሚሳነው ነገር የለም። አሁን ብዙዎቻችን ለእግዚአብሔር የሚሳነው ነገር ያለ ይመስለናል አይደል? ለሐኪሞች የማይቻል ልብ ክቡ ጆሮ ጭው የሚያደርግ በሽታ ስንሰማ የምንድን አይመስልንም። እግዚአብሔር እኛን ማዳን የሚቻለው አይመስልንም። ሕይወታችን ሲመሰቃቀል እግዚአብሔር ሕይወታችንን የሚያስተካክል የሚቻለው የማይመስልን ብዙ ሰዎች አለን። በተለይ ሴቶች እድሜያችሁ ሲገፋ ከብዙ ነገር ተያይዞ ከዚህ በኋላ እኔ አላገባም አልወልድም ብላችሁ የምታስቡ ከሆነ እግዚአብሔር የሚሳነው ነገር አለ እያላችሁ ነው። እግዚአብሔርን አንድ ነገር ለምናችሁ ከዘገየ አይ በቃ እግዚአብሔር ትቶኛል ነገሬም ትቶብኛል ካላችሁ እግዚአብሔር የሚሳነው ነገር አለ ማለት ነው። ቅዱስ ገብርኤል ለእመቤታችን የነገራት ከባድ ነገር ስለነበረ መጨረሻ ላይ ለእግዚአብሔር የሚሳነው ነገር የለም ማለት። ለእግዚአብሔር የሚሳነው ምንም ነገር የለም። የጊዜ ጉዳይ ነው እንጂ እግዚአብሔር አምላክ ምንም የሚሳነው ነገር ስለሌለ የምንፈልገውን ነገር በጊዜው ጊዜ ያደርግልናል። ከዛም እመቤታችን ምን አለች? ማርያም እነሆ የጌታ ባሪያው እንደ ቃል ይሁንልኝ አለች። መልአኩም ከእርሷ ሄደ ይላል። እንደምን ይደረግልኝ አለች? እንደ ቃል ይደረግልኝ፣ እቀበላለሁ፣ አምናለሁ፣ እግዚአብሔር ማድረግ ይችላል ብላ የእምነት ቃሏን ስትሰጥ ይሄ ታላቁ መልአክ ቅዱስ ገብርኤል ከእመቤታችን ዘንድ ሄደ ይላል። ነገር ግን ደግሞ ዳንኤል በምዕራፍ 9 ላይ ገብርኤል የተባለ መልአክ እየበረረ ምን አደረገ ይላል? መጣ። ቅዱስ ገብርኤል ወደኛ ይመጣል፣ ከኛ ይሄዳል። ቅዱስ ገብርኤል ስትማጸኑት ወደ እናንተ ይመጣል። ጸሎታችሁን ልመናችሁን ተቀብሎ ደግሞ ከእናንተ ሄዶ ደግሞ ወደ እግዚአብሔር ያቀርባል። በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 19 ላይ በእግዚአብሔር ፊት የምቆመው እኔ ገብርኤል ነኝ ብሏል። በማፊት የምቆመው በእግዚአብሔር ፊት የሚቆም በጣም እኮ ይደንቃል። ቅዱስ ገብርኤል ስለኛ በእግዚአብሔር ፊት ይቆማል። እባክህ እንደው እግዚአብሔር የልቦናቸውን መሻት ፈጽምልኝ፣ ችግራቸውን ፍታልኝ፣ ልጅ ለሌለው ልጅ ስጥልኝ፣ ጤና ለሌለው ጤና ስጥልኝ፣ ስራ ለሌለው ስራ ስጥልኝ። ለሚለምነው ሰው ሁሉ ቅዱስ ገብርኤል እግዚአብሔርን ስጥልኝ እያለ ደግሞ ይለምናል። በዚህ ምክንያት ስለኛ እግዚአብሔር ፊት ይቆማል። እግዚአብሔር ፊት ብቻ አይደለም የሚቆመው፣ በችግራችን ጊዜ ደግሞ ከኛ ጋር ይቆማል። ከማን ጋር ይቆማል? ከኛ ጋር ይቆማል። በዛሬው ዕለት ሐምሌ 19 ለሕፃኑ ቂርቆስና ለቅድስት ኢየሉጣ በችግራቸው በፈተናቸው በእሳቱ ሰዓት ነው ከነሱ ጋር የቆመው። ለዚህ ነው ዳንኤል እየበረረ መጣ ያለው። በተጣሉበት ሰዓት ይሄ ታላቁ መልአክ እየበረረ መጣ፣ እሳት ውስጥ አብሯቸው ቆመ፣ እሳቱን አጠፋላቸው። በእውነት እግዚአብሔር አምላክ የመከራችን የፈተናችን እሳት የሁላችንንም ያጥፋልን። የቅዱስ ገብርኤል አምላክ የሁላችንንም የልቦናችንን መሻት ይፈጽምልን። ጸሎታችንን፣ ልመናችንን፣ ዝክራችንን ተቀብሎ በእውነት የልቦናችንን መሻት ፈጽሞ ቅዱስ ገብርኤል እንዲያደረገልኝ ይህንን አሳካልኝ ይህንን ሰጠን ብለን የምንናገርበትን ጊዜና ታምሩን ለሁላችንም ያድለን። የቅዱስ ገብርኤል ጸሎትና በረከት ጥበቃ ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ጎበዝ ክርስቲያን ከዚህ ሰዓት ጀምሮ ደግሞ በደንብ አዳምጡኝ። ጠንካራ የሆነ ክርስቲያን ወኔ ያለው መንፈሳዊ ሕይወቱን መቀጠል የሚፈልግ ክርስቲያን መዝሙር 22 እና መዝሙር 90 በቃሉ ሸምድዶ ማለት ነው ጠዋት 3 ሰዓት፣ 6 ሰዓት፣ 9 ሰዓት፣ 11 ሰዓት፣ ማታ 3 ሰዓት ምንም እኮ ደቂቃ አይፈጅም። ምናልባት የ1 ደቂቃ ወይ 2 ደቂቃ ነው ቢሆን ነው ደግሞ ምንዛም አይፈጅም። ከዛ በታች ነው ብትችሉ 2 2 3 3 4 4 7 7 ብትሉት ደገም እያደረጋችሁ የእውነቴን ብዙ ለውጥ ነው የምታመጡት። መዝሙረ ዳዊት የሚጸልይ ሰው ጠላቱን ለብቻ ወዳጁን ለብቻ ለይቶ ራሱን ለብቻ ለይቶ በደንብ አርቆ ቀይ መስመሩን አስምሮ ነው የሚኖረው። ሁሉ ነገር ደግሞ ሲከናወን ባይኑ ያየዋል። አርጋኖን ጸልዩ፣ ሰይፈ መለኮት፣ ሰይፈ ሥላሴ፣ ውዳሴ አምላክ፣ ውዳሴ ማርያም እነዚህ ሁሉ ጠቃሚ ናቸው። ሁሉም ግን የበለጠ ውጤታማ መሆን የምትፈልጉ ከሆነ መዝሙረ ዳዊትን እንዳትለቁ። መዝሙረ ዳዊት ማለት ከጥንት ጀምሮ እና አቡነ ተክለ ሃይማኖትም የጸለዩት ተአምር የሰሩበት ንጉሥ ዳዊት እውነተኛ ሆኖ ከእግዚአብሔር ጋር ኃጢአተኛ ሆኖ ከእግዚአብሔር ጋር የታረቀበት እውነተኛ ሆኖ እግዚአብሔርን ያስደሰተበት ልበ አምላክ የተባለበት የሚገርም የጸሎት መጽሐፍ ነው መዝሙረ ዳዊት። እንደ መዝሙረ ዳዊት በዚህ ምድር ላይ ኃይል ያለው ጸሎት የለም። ቀጥሎ ጌታችን ያስተማረው ምን ብለን እንጸልይ ሲሉት አባታችን ሆይ በሰማይ የምትኖር ብሎ ጌታችን አስተምሯል። ከዚህ ይበልጣል አይበልጥም አይደለም እያልኩ ያለሁት።
ወሳኝ የሚባለው ትልቁ ለውጥ በህይወታችሁ ላይ ማምጣት የምትፈልጉ ከሆነ መዝሙረ ዳዊት ጸልዩ። የፈለጋችሁትን ጸልዩ፣ ግን የበለጠ በጣም መጸለይ ያለባችሁን ብዙ ጊዜ ደጋግሜ ይናገራሉ። መዝሙር 90 ግን የትኛውም ክርስቲያን ቢለምደው ደስ ይለኛል፣ ቢጸልየው ደስ ይለኛል። ቤቱ ግድግዳ ላይ ለጥፎት ሊተኛ ሲል 3 4 በትልቁ በኤስሪ ሳይዝ ለጥፎት አንብቦት መተኛት። በቃ ልተኙ ስትሉ መንፈሳችሁ እርክት ነው የሚለው። የምታዩት ህልም ራሱ የድል ነው የማሸነፍ ነው የሚሆነው። እና በርቱ፣ ጠንክሩ። ውጊያ ልጀምር ነው። ጽንሱንም ደግሞ በቃ እኔ አልፈልገውም እንዲወርድ እፈልጋለሁ አለች። እኔ በዚህ ውስጥ የለሁበትም፣ ግን ሌላ ሆስፒታል ብትመረመሪ ደግሞ ትንሽ 1 ወር ቆይተሽ ወይም ደግሞ 15 ቀን ቆይተሽ እየሰገድሽ ምናምን ቼክ ብታደርጊ ጥሩ ነው አልኳት። እሺ አለች እና ለ15 ቀን ያክል በመቁጠሪያ እየቀጠቀጠች እየሰገደች እያለቀሰች ቅዱስ ሩፋኤል ሆይ እባክህ ስራው ጽንሱን ሽሉን ስራው እያለች ጸሎት አድርጋ ድጋሚ ሆስፒታል ከ20 ቀን በኋላ ሄደችና ያው ዶክተር ነበረ። መምህር አለች። አቤት ዶክተሩን አያልህ ነው አለች። ምን አልኳት። ኧረ ይፈልግሃል አለች። ምን አድርገሽ ነው እንደዚህ አውጥተሽ ሰርተሽ ነው እንደመለስሽ አለኝ። እና ምንም ነገር ኖርማል ሰው ነው የሚታየኝ። እና እንዴት ነው ብላችሁ አንድ ፊኛ ስትነፉት ወደ ውስጥ ጭርምት ብሎ የነበረውን እፍ ስትሉት ብሎ እንትን የሚነፋው ልክ እንደዛ የተጨራመተ ፊኛ እንደ ጭንቅላቱ ሰምጦ የነበረው ጭንቅላቱ ተመልሶ ወደ ነበረበት የተተካ እስኪመስል ድረስ ሙሉ ጭንቅላት ሆኗል። ይሄ አካሉ ቅርጹ የተለየ ነው የሚመስለው የነበረው ልጅ ደግሞ ሙሉ በሙሉ አካሉ ተስተካክሏል። ሰው ወደ መሆን መጥቷል። እና በዚህ ልክ ሰይጣን እንደዚህ አካል ይቀያይራል እንዴ ሲባል ጊዜ ሰይጣንም እግዚአብሔርም አካል ይቀያይራል እንዴ? ጽንስ የእግዚአብሔር ነው ግን መቼም ልጅ የእግዚአብሔር ነው ምናምን ብሎ ተከራከረኝ። አይ ወንድሜ ዶክተር ይኸውልህ ማንነታችን ሙሉ በሙሉ ለሰይጣን ከተሰጠው ግብር እየተገበረለት ያንተ ነው ተብሎ እየተነገረው ከሆነ የተኖረው አዎ የኔ ነው ብሎ በባለቤትነት ይረከብና አካል ይቀያይራል። ለዚህ ነው እኮ ወደ ተለያየ እንስሳነት የሚቀየሩት። የተለያየ አይነት ባህሪ ያላቸው በተለይ በአድ አምልኮ በሚያመልኩ ቤተሰብ ውስጥ ብዙ አይነት አካል ጉዳተኛ ልጆች የሚወለዱት በዚህ ምክንያት ነው። እና ይሄ ነው ብዬ በተለይ ህንድን ምክንያት አድርጌ ኢትዮጵያና ህንድን ሲያስተውል በአድ አምልኮ በጣም የሚመለክባቸው ቦታዎች ናቸው። ህንድ ላይ ደግሞ በጣም እንደዚህ ነገር ይበዛል ብዬ ቪዲዮዎች ያሳየሁት በጣም ገርሞት ዶክተሩ በስላሴ ስም እና ይሄ አስተምህሯችን ዝም ብሎ ጉንጭ አልፋ ወይም ደግሞ ከንቱ ልፍለፋ እንዳልነበረ በቲክቶክ እኮ ያለው እንዲህ ስትል ምናምን ስለመንፈስ ታወራ ያለው ግን በተጨባጭ እንደዚህ እንደሚሰራ አላውቅም አለኝ። ለእኔም ይሄ ተአምር ነው። እኔ እኮ አይደለም የሰራሁት እኔ እንዳደረግኩት አድርገህ ነው እየቆጠርክ ያለው። አስተምህሮን አስተማርን እንጂ እሷ ነች ይሄ ነገር ያመጣችው አልኩት። ምንድነው እምነትሽ አላት። እኔ ወደ እግዚአብሔር ተመልሻለሁ። ሰውየው በቃ ደብተራ ነው ምናምን ባለቤትሽ ደብተራ ደነገጠ እሱ ራሱ እና አዎ ነገርኩት። እንደዚህ ነው ታሪኩን የተወሰነ አንድ 20-30 ደቂቃ ቁጭ ብዬ ስነግረው ኧረ ይሄ ሰውዬ ለውጡት በሱ የተበከለ ብዙ ሰው ይኖራል። አይ እንደዚህ ብዙ ርቀት የሚሄድ ሰው አይደለም ግን አለችኝ ማቃጠበ ባለች እያለ ካፉ ካወጣው መንፈሱ ይሰራለታል ምናምን ብዬ ነገርኩት። ታዲያ ሰይጣን ከተጠናወተው እና ይሄ ጥበብ ካለው እንዴት አልቀጠለበትም? እንዴት አልገፋፋው? ጊዜ ወይ ባልሽ የስለት ልጅ ነው የሚሆነው። የስለት ልጅ የሆኑና የእግዚአብሔር መልአክ በቅርብ ርቀት ይከታተላቸዋል። ግን በነፃ ፈቃዳቸው ተጠቅመው ከእግዚአብሔር መስመር ይወጣሉ። ሄደው አጋንንትን ይዋረሳሉ። ያ አጋንንት ደግሞ ሰውየው ምንም እንኳን አጋንንትን ፈልጎ ወደ ባህር፣ ወደ ጉድጓድ፣ ወደ ወንዝ፣ ወደ መዋረሻ ቦታ ቢሄድም ሰይጣኑ ግን ያውቀዋል ሰውየው። አይ ነገ ከነገ ወዲያ ይከዳኛል፣ አብሬው አልቀጥልም፣ ህይወቱን ባቆሽሽ ህይወቱን ባበላሽ ነው እንጂ ቢሻለኝ ከእሱ ጋር አብሬ መዘልቅ አይደለም አንዛለቅም፣ የሆነ ቀን ያመልጠኛል ብሎ ስለሚያስብ ኃጢአት ብቻ ነው የሚያሰራው እንጂ አብሮት መቀጠል አይፈልግም። ስለዚህ የሰውየው ብቻ ሳይሆን የመንፈሱን ፍላጎት ነው እየነገርኩትና ትምህርትህን ካሁን በኋላ አዳምጣለሁ ምናምን ብሎ ተለያየን እና ደስ አላት በጣም። ውጤቱን ይዘን ሄደን ለባሉ አሳየችው። እኔም አብሬያቸው ሄድኩኝ፣ ቤት ሄድኩኝና እሺ ጥበበኛው ምናምን አልኩትና እሺ እንደዛ ስንባባል እኮ ጥሩ ነው ማማለኝ። ከዛ ግን ውጤቱን ስታሳየው ደነገጠ። መጀመሪያም አለ ወረቀት ውጤት ፎቶ እንደገና እንዴ የሌላ ሰው ወረቀት ነው የሰጠሽ አላት። ኧረ አይደለም ይሄ የራሴ ነው፣ የሁለቱም ስሙ የራሴ ነው እንደተመልከተች ደወለትን። ዶክተር ባለፈው የሰጣት የሌላ ሰው ውጤት ነው አላየ መንፈሱ እንዴት እንደሚያሳያቸው። ኧረ ራስህ ነህ እዛው እያየን አይደል ወረቀቱን ፕሪንት አድርጌ የሰጠኋችሁ የራሳችሁን ወረቀት የሰጠኋችሁ። ይልቁንስ መጠራጠርህን ተውን አለው። እኔ ገና ሳልናገረው ገና ስልኩን ሲዘጋ እኮ ልናገረው ነበር የፈለኩት እኔ
ዶክተሩ ግን ራሱ ጥርጥሩን ተውና አጠገብ ያለው መምህር አለ መምህር አለው። አዎ ሲል ጊዜ አጠገብ ያለው መምህር የሚነግርህን ስማ፣ አንተ ምንም እንኳን ደብተራ ብትሆንም ግን እግዚአብሔር አንድ ድል ሰጥተዋል ሲለው ጊዜ ጥበቤም ተነግረሃለች ደብተራ እንደሆንኩም ተነግረሃል እንዴ በልበል ቻው ዘጋና እንዴት ነው ነገሩ ሳልፈቅድ ሙያዬን ማስተዋወቅ ጀመራችሁ እንዴ አለ። ከፈለክ እኔ ዩቲዩብ ላይ ማስተዋወቅልሃለሁ ለኪንታሮት ለጨብጥ ለቂጥኝ ለእቁብ ለእድር ምናምን እያልክ ለመስተፋቅር እያልክ እንደምትለው ከፈለክ አስተዋውቅልሃለሁ አልኩት። እሱን የምታስተዋውቅ ሰው እንኳን አትመስልም። እኔ እየቀለድኩበት ነው። ግን እንደው የፅንሱ ነገር ግን ይከብዳል። እውነትም ግርማ ጥበበኛ ነው አላለም። አሁን መምህር ግርማ እዚህ ምን አመጣቸው? ሰው ጊዜ ያው መቁጠሪያው እሳቸው አልባረኩትም። እሳቸው የባረኩት ሳይሆን ሌሎች አባቶች የባረኩት ነው። በቃ ከገዳም ነው የሚመጣው። እፍ ብላ በስመ አብ ወወልድ ወመንፈስ ቅዱስ ብላ ነው ይሄ መቁጠሪያ ስትቀጠቅጥ የነበረው። ሌላ ምንም የተፈጠረ ነገር የለም። እውነት እስቲ ወላዲተ አምላክን አለ ተወዳታል እመቤታችን። ሰው ጊዜ አዎ ወላዲተ አምላክን አልኩት። እንደሚለው እንደዛ ነው የሚለው ልጁ እንደሚለው እንደዛ አልኩለት። ከዛ ግን ትንሽ ልቡ መለስ አለ። የሆነ ደፈር ብሎ የመናገር ነገሩን አቆመና የሆነ ወሰነ። እስቲ ትምህርቱን እናዳምጠዋለን። እስቲ አባት ሊሆን ነው እንግዲህ አሁን በጣም ይገርማል ይላል። እኔ የምለው አልኩት ለምን ነው ጥብርር የምትለው አልኩት። በገዛ ቤቱ ምን ላድርግ ታዲያ ክርስቶስን ይዣለሁ። ቤተክርስቲያን ነች እንጂ ቤት አይደለም።